አንቺ እከካም አንቺ እከካም የትም ተልከስክሳ ተዝረክርካ የትም አባቷ ተቁላልታ የሰውን ህይወት በጥበጣ ከህይወት የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው ሐሜተኛ የራሱ ህይወት መኖር የማይችል ቀናተኛ ሰው ደግሞ የባሰ ያስጠላኛል። ጥላቻ። ሰላም ጤና ይስጥልን፣ እንደምናችሁ። እንግዲህ ሰሞኑን የተፈጠረውን እናውቃለን ሁላችንም ማለት ነው። በጆን ዳንኤል በጃኒና በአዶናይ መካከል የተፈጠረውን ከዛ መካከል ትዝብት የሆኑ ሰዎችን የተመለከትንበትና አላስፈላጊ የሆኑ ንግግሮችን የተመለከትንበት ነው። በዚህ አጋጣሚ በጣም ለማደንቀውና ስራዎችን ለምወደው አዶናይ እንግዲህ 5 ሚሊዮን ስለገባ እንኳን ደስ ያለ የሚል መልእክት ማስተላለፍ ፈልጋለሁኝ። ይሄ ብቻ አይደለም እንግዲህ አንዳንዴ ሚዲያ ላይ ሁላችንም ሚዲያ እንጠቀማለን። ይሄ ሁለተኛ ቻናሌ ነው። ትልቅዬ ቻናል ነበረኝና ባለመስራቴ ቪዲዮ ቫይራል አልወጣ ብሎኝ ሞኔታይዝ ተነስቶ ስለተውኩት ነውና ሀሳብ መስጠት የፈለኩበት ምንድነው፣ ብዙ ጊዜ አይታችሁ ከሆነ ወገንተኝነት መጠቀም የለብንም። አብሶ ዩቲዩብ ላይ የምንሰራ ሰዎች ወደ አንድ ሳይድ መሄድ የለብንም ብዬ አስባለሁኝና የጋራውን ነገር መናገር አለብን ለሁለቱም ጎኖች ማለት ነውና ሰሞን በተፈጠረው ነገር ሁላችንም አዝነናል። እውነትም ይሁን ውሸት በእነሱ ነው የሚያውቁት። ግን ጥሩ ፍቅር የነበረ ጥሩ ነገር ስንመለከት የነበረ ሰዎች በጣም በሚሊዮን የሚቆጠሩ ሰዎች ጭንቀት ላይ ናቸው በአሁን ሰዓት ላይ። ጃኒ የት ነው ያለችው? ጃኒ የት ገብታለች እያሉ ይገኛልና ያሉበት ሁኔታ ደግሞ ይባስ ነገሩ ማጋጋል፣ ነገሮች ውስጥ ችግር መፍጠር በጣም ከባድ ነውና ሊያ ብዙ ጊዜ ታዳምጣታላችሁ፣ ብዙ ጊዜ ይመለከታታለሁና ትላንትናን የለቀቀችው 2 ሰዓት ከ35 ደቂቃ ያለ የተለቀቀ ቪዲዮ እያየው ነበርና ያው ጥፋተኛ ለመሆኗን እየገለጸች ነው። እሷም እንግዲህ እናንተ ናችሁ እንዳወራ የምታደርጉኝና ሁላችንም ወሬ ሰርተን ነው ዩቲዩብ የምናገኘው ስራ ብላለችና ትክክል ነው። ሁሉም የሚሮጠው ለወሬ ነው። አንዳንዱ ደግሞ ከአድናቆትም አንጻር የሚመለከት ሰው አለና አንዳንድ ግን ወገንተኝነት ሲበዛ ደግሞ በጣም ከባድ ነው። እኔ በብዛት ሊያ ጃኒን እንደምትወዳት ለእሷ ትልቅ ሪስፔክት እንዳላት የልጅ ጎበዝ ናት ስትል ነበር። ከዚህ በፊት ናሁን ፎንቲ ጋር ስትጣላ እንግዲህ ሊያ አንድ ነገር ስትናገር ሰምተን ነበረ። ጃኒ በጣም ትልቅ ልጅ ናት፣ ሄዳ ተጠይቀው ነበረ ብላለች። እንኳን እሷ ቤተሰቦቹም ስለ ጃኒ ጥሩ ነገር አንስተዋልና እኔ በጣም የምታከብራት በጣም የምትወዳት ነበር የመሰለኝና ሊያ አጥፍታለች ለማለት ፈልጌ አይደለም ይሄ መልእክት የምናገረው። ባካችሁን አጥፍታለች ሳይሆን አንዳንዴ ሚዲያ ላይ ስናወራ መቆጠብ አለብን የሚል ነገር አለ። እሷ እርግጠኛ ነኝ እውነታ ይዛ ነው የምትናገረው። የእያንዳንዱ ነገር ይሄ ነገር አይጠቅምም በአሁን ሰዓት ብዬ አስባለሁ። ግለትን ያመጣል። አላስፈላጊ ነገር ካፍሻ መልጥና ሰው ያንን ይጠብቃልና በእነዚህ 3 ሰዎች መካከል ላይ የተፈጠረው ነገር ይባስ የሚዲያ ሰዎች አገነኑት። በጣም ብዙ ሰው እንግዲህ ሊያ ራሱ እዛ ጎንደር እያለን ሰምተን ነበር አለችና አለመስማትሽን ብታወሪ አሪፍ ነበር፣ አለማየትሽን መተው ነበር፣ የሌላ ሰው አጀንዳ ብንጠብቅ መልካም ነበር ብዬ አስባለሁኝና ጃኒ አጥፍታለች አላጠፋችም፣ አዶኒ አጥፍቷል፣ ጆን ዳንኤል አጥፍቷል ምናምን ይሄ ሌላ ጉዳይ ነው፣ አይመለከተንም። ግን እንደ ሴት የምንቆመው ነገር አለ። አንዳንዴ ደግሞ ምንተዋቸው ነገሮች አሉ ብዬ አስባለሁ። የዛሬ 2 ዓመት ቪዲዮ ለምን አወጣች? ትክክል አወጣለች። በሰዓቷ ለመናገሯ ያው ስምምነቶች በየሰዓቱ እየመጡ ነበር፣ ነገሮች ጥሩ ነበሩና እየመታትን ቢሆን ጥሩ ነገር ነበር። ካስፈራራትና ከመጣባት ዛቻ ግን ይሄን ነገር ተናገረች። አንቺ ምን ያህል እርግጠኛ ነሽ ጆን ዳንኤል እና ጃኒ ጎንደር ላይ ቮይስ ሲያወሩ በመጥፎ ነገር አውርተው እንደሆነ ምን ያህል እርግጠኛ ነሽ? ያንን ነገር ነው መረዳት ያለብንና ወሬ መቆጠብ አለብን ብዬ አስባለሁ። ይሄ አምኛም የምናደርገው ነገሮች አይደሉም፣ የሰው ህይወት ነው ያበላሸነው። በእርግጠኝነት በጣም ሰው የሚጠብቀው ጥሩ ፍቅር፣ ጥሩ ትዳር ይኖራል፣ ጥሩ ነገር ይኖራል የምንለውን ነገር ነው የጠፋው ሚዲያ ላይና ሚዲያው ከመጥፋቱ ደግሞ ነገሮች ተባባሱ። እሷ በዋህነትም በመልካምነትም ይሁን በተጎዳ መንፈስም ይሁን መታ ተናገረች። እኔ በመናገሯ በጣም ደስተኛ ነኝ። ጃኒ ለምን አትሁኝም? አንዳንድ ወዶች ስኬታማ እንሁን ብለው ከስኬታቸው ጀርባ መጥፎ ተግባር እንደሚሰሩ የሚያውቅ ሰው የለም። ሚዲያ ላይ ስትመጡ ወይ ዘፋኝ ለመሆን ወይ ፊልም ለመስራት ወይ የሆነ ተግባር ለመፈጸም ወንዶች ከጀርባ ካላችሁ ጥቅም ይፈልጋሉ፣ ጾታዊ ትንኮሳ ይፈልጋሉ፣ አለመቻልሽን ሰው ፊት ማድረግ ይፈልጋሉ። መቻልሽን ለማሳየት እየሞከርሽ ባለሽበት ሰዓትና ይሄ ነገር ነው መቃወም ያለብን። እኔ ስለማቅ ነው፣ ሀቅ ነው፣ እውነታ ነው ምናምን አይደለም የሚያስፈልገው። እውነታ ሁሉም 3ቱም ሰዎች ጋር እውነታውን መጥፎውን ያውቁታል። ግን እኛ እንደ ኦዲየንስ ደግሞ ማብረር ነው ያለብን። አሁን የእናንተ ጋጋታ የቲክቶኩ ጋጋታ ችግሮችን ፈጠረ። አሁን እንግዲህ ትላንትና 5 ሚሊዮን እያከበረ በነበረበት ሰዓት አዶናይ በጣም የተረበሸ መንፈስ ነው ያለው። ትክክል አይደለም። ለምን ወጥቶ አልተናገርም? ለምን ኳሊቲውን ያወርዳል?
እንዴ እሷን እኮ በጣም ትልቅ ቦታ ያደረሳት እኮ ደርባባ ደስ የምትል ሴት የምትሆን አድርጎ ስለሰራት ነው። በዛ ሰዓት ደግሞ ላይቭ ስትሪም እንኳን አትፈራም። ከጆን ዳንኤል ጋር ስትላፋ ስትናገር ስትሳደብ የነበረውና ይሄ ነገር እኛ ነን ያጣጣፍን ያለ ነው። እና ወገንተኛ መሆን የለብንም። ስንናገር ለዛ ባለው ነገር መናገር አለብን። እኔ ሊያሰት ገባፊን ከፍቼ የምመለከታት ነገሮች አሉ። በዛው ትክክል የምናደድባት ነገር አለ። የምናደድባት የራሷን ስሜትና የራሷን ነገር ብቻ ነው የምትከተለው። ኮሜንት ላይ ተቃራኒ ሀሳብ መስጠት አትችሉም። ኮሜንት ላይ እሷን የሆነ ነገር ማለት አይቻልም። እሷና እሷ የምታወራው መደግፍ ብቻ ነው የሚያስፈልገው። ይሄ ደግሞ እውነት አይደለም። እንደኔ ሰው ልጅ ያልፈለገውን ሀሳብ መስጠት አለበት። እንደውም በሚዲያ ህግ እኮ መጥፎ ኮሜንቶች ጋር እነሱ ያሳድገዋል፣ የተሻለ ያደርጓል። ግን ይሄ ስብራትን የሚፈጥር ሳይሆን ሀሳብ ሲሰጥ አንቺ ዝም በይ አንቺ ምናምን ቦልክሻለሁ ተብሎ ነው የምትወጡት ከዩቱባና ይሄ ጎን መሆን የለበትም። ጆን ዳንኤልም ይሰራል፣ ጎበዝ ነው። በቃ ያውቃል በምን ሲስተም ቲክቶክን መያዝ እንዳለበት አውቋል። እየሄደ ክፍለ ሀገር ለክፍለ ሀገር ምን ያስፈልጋቸዋል፣ ምንድነው ማድረግላቸው፣ አምባሳደር ለመሆን የሚያደርገው ጥረት አንድ አመት ከምናምን ቢዝነሱ ተቋርጧል፣ ነገሮች አጥተዋል። ግን ይህንን አይደለም እኛ ስትናገር አሁን ቅድም እሰማታለሁ የትላንትና ቪዲዮ 2 ሰዓት ከ35 ደቂቃ ላይ ተወራውን እርግጠኛ ሀቂቃ ያለው በቃ ትክክለኛ ጆን ዳንኤል ነው አይነት ንግግር ነው። ደግሞ አይደለም እንደዛ ማለት ይችላል። ለሴት ልጅ ብጠፋት ብታጠፋ ይሄ እኮ ትክክል አይደለም የሚለውን በግል ልታወራት ይገባል። እንደ ቅርበትሽ የምታውቂያት ይመስለኛል። ጎንደር ላይ ነው የት ነው አብራችሁ ቁጭ ብላችሁ ቪዲዮ አይቻለሁ። ናይ ብሎ መምከር ነው የመሰለ ነገር የለም። ሚዲያ ላይ ግን አጥቦ ማስጣት ተመተሽ ነበር የዛሬ 2 ዓመት አሁን ለምን እንደዚያሽ አያስፈልግም። ይሄ ያላቸውን ነገር ማቅለል ነው። ነገሮች በሰላም ቪው አይመጣም። እርግጠኛ ነኝ አንቺ በሆድ ካላወራሽ ካልተናገር ሰው አይመለከትሽም። ግን አንዳንድ የምናልፈው ነገሮች አሉ። ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል። ምን በጠብጣቸው ህይወቶች አሉና እዛ ላይ መቆጠብ አለብን ብዬ አስባለሁ። የራሴን አመለካከት ነው የተናገርኩት። ወንድ ልጅ ደግሞ አቢዩዝ ሊያደርገን አይፈቀድለትም። እሷ ተሳስታ 2 ዓመቱ ምናምን ኖረች እንጂ ሊኮሳተር ሊጥል ያነሳት አይቻልም። ሴት ሰርታ ውላ ከገባች ገቢ ካላት ከሱ እኩል ራሷን ማኔጅ ማድረግ ከቻለች ማንም ሰው ሊናገራት አይገባም። ይሄ የሁሉም ሰው ነው። ግን አንዳንዴ የምናወራውን ነገር ማወቅ አለብን። እኔ አሁን የተናደድኩት ምንድነው 90% ሊያለ ጆን ዳንኤል ደግፋለች። 90% ያቺ ልጅ ጋር ብትሄድ እኮ የሚነገራት እውነታ ሊኖር ይችላል። ደውላ ዳይሬክት ነው ጃኒ ቪዲዮ ለቃለች እና አይተከዋል ወይ ብላ ነው ላይቭ ስትሪም ላይ የነበረች ሰዓት የነገረችው። እና እሱ ደግሞ አምባሳደር ሞላ የጥርስ ሕክምና ማስታወቂያ እየሰራ ነበር ምናምን አለች። እና ይሄ አይደለም እኮ ነገሩ ማብረድ ነው። ወደ ምን ደረጃ እየገባ ነው? ምን እየተደረገ ነው? እነዚህ ልጆች በቅርብ ጊዜ የሆኑ ልጆች ይሄ ፍቅር እንደማይቀጥል ቁማር አስይዘውባቸዋል። ምቀኛ እኮ ነፍ ነው። ከወዳጅ ጀምሮ እስከማታውቂው ሰዎች ድረስ ይሄዳሉና ያዘጋባቻና ጆን ዳንኤል አይደለም። እሺ አይደለም። ግሩፕ ቢኖርስ ሌላ ኬዝ ቢኖርስ የምናውቀው ነገር የለም። መፍረድ አይደለም። ግን የምንተዋቸው ነገሮች አሉ። በትዳር ላይ የምንገባበት የማንገባበት ነገር አለና ስህተት መስሎ ከታየሽ ይቅርታ እየጠየቅኩ ሊያሾ ግን እችን ስህተት ብታስተካክል መልካም ነው። ሁለት ነገር አንዳንዴ ይሄ ሲንግል ይሆኑ ወይ ደግሞ ዝም ብሎ አልባል የሆኑ ሰዎችን ልንቦጭቅ ልንጥል ምናምን እንችላለን። ግን ይሄ በቃ ነገ ህይወታቸው አብበው ህይወት የምናይባቸው ሰዎችን በእንጭጭ ማስቀረት በጣም ከባድ ነው። ሌላው ቤትሽ ኮሜንት ለሚሰጥ ሰው ድፍረት የሆነ ኮሜንት አትቀበይምና ይሄ ነገር ሊስተካከል ይገባል። ሼር እያደረጋችሁልኝ ቪዲዮን ከጨረስኩ በኋላ ባካችሁ እንድታስተላልፉልኝ ይፈልጋሉ ነው። አሁን ምን ሁኔታ ላይ ነው ያለችው? የት ናት? ምናምን የለችም፣ ጠፍታለች። እኔ አሁን ጆን ዳንኤል ትክክል ነው፣ ጃኒ ትክክል ናት፣ አዶናይ መጥፎ ነው ምናምን እያልኩ አይደለም። ሁሉም የየራሳቸው ነገሮች አሉ። ግን ጥፋት አጥፍተዋል፣ አዎ አመተው ለኛ ለህዝብ ሰጥተውናል አጥበን እንድናሰጣቸው። እኛ ደግሞ ካፋቸው ሲወጣ መጠንቀቅ አለብን። ንግግራችን አቤት ስማምቦል ንግግር እንዴት አባቱ እንደሚያስጠላ በጣም ሊያድማ ደንቃት ማህተብ አርጋ ላይ ብስኝ አለመግባቷ የእውነቴን ነው የምነግራቸው። የአንገት ማህተብ አርጋ አለመግባቷ ስድብ እነዛም አያርፉም። እሷ የምትቃረንባቸው ሰዎች እሷም አታርፉም። ስድቡ ደግሞ በጣም ነው የሚያስጠላው እና ይህንን ነገር ልንተላለፍ ይገባል። ምንሰራውን ቪዲዮዎች ብቻ ሳይሆን የሰው አይምሮ ልንጠብቅ ይገባል እና በጣም ብዙ ማደንቀላ ነገር አለ። ከሊያ በጣም ሞድላ ነገር ራሷ ኩልናት ቤቷ ሲያምር የምታረገው ላይ ስትሪም እንደሌለው ተልከሰከሰ አይደለም የሚያምር ነው ምናምን። ግን አንዳንዴ የምናወራው እንወቅ፣ እንቆጠብ። የብዙ ሰዎችን ህይወት እናፈርሳለን እና ይሄ ለማለት መጥቻለሁ። እንግዲህ አዶናይ እና የጃኒን ጉዳይ እመቤቴ ማዳም በሰላም ፈተው በዚህ 2 ወር ጾም ውስጥ ቸር ወሬን የምንሰማበትና መልካሙን የሚያወርደው እንዲሆን በጣም ብዙ ሰዎች እየጠበቅን ነው። የአዶናይን ሳይሆን የጃኒን ሁኔታ ምን ላይ ናት? ራሷ ምን ያህል አሁን ትሪት አድርጋለች? ለምን የገቢ ምንጯን ነው ያጣችው።
የገቢ ምንጯን አንድ መስሪያ ቤት ላይ አሁን ቤት ኪራይ እከፍልበታለሁ፣ አሁን እቁብ እጥልበታለሁ፣ አሁን የሆነ ነገር አደርግበታለሁ ብለን ማኔጅ የምናደርጋቸው ብሮች አሉና ያንን አለመስራት ማድረግ ማለት ከአንድ ሙለት ቻናል በጣም ከባድ ነውና ያም ይሆናል ስሜታዊ አድርጎ መጥቶ ያወራትና ወይ አጠገባ ያሉ ትላልቅ ሰዎች ላይኖሩ ይችላሉ። ተይ ይሄን አታውሪ፣ ይሄ ነገር ይቅርብሽ። መቼስ የሆነ ጓደኛዋን አማክራ ላይቭ ስትሪም ገብቼ እንዲኮ ልናገር ነው ወይ ቲክቶክ እንዲ ቪዲዮ ሰርቼ ልናገር ነው ስትል የሚናገራት ሰው ጠፍቶ ሊሆን ይችላል። ከእሷ በልጦ አይምሮ የበሰለ ሰውና አንዳንዴ ሳይድ የምናረግበትን ነገር እንወቅ፣ የምንናገረውን ነገር እንወቅ የምለው ለዚህ ነው። አሁን ሊያ በልጆቼ አትምጡብኝ፣ እኔ ምንም ባረግ እኔ ተናገሩኝ ብለሻል። ልክ እንደዛው እነዛንም ሰዎች አንዳንዴ ገደብ ይኖራል የምንናገረው ነገርና ይሄን ለማለት ፈልጌ ነው የመጣሁት። ቻናሌን ሰብስክራይብ፣ ሼር አድርጉ። አዳዲስ ነገሮች ካሉ ወደ እናንተ እንመጣለን ማለት ነው። አመሰግናለሁ።